በ2017 የኢንትራንስ ኤግዛም ተፈተናችሁ አሁን ደግሞ ውጤት የመጣላችሁ ሰዎች መጀመሪያ ላይ እንኳን ደስ አላችሁ። ያው እንግዲህ በጣም ከባድ ነው። እኔ የተማርኩት በድሮ ከሪኩለም ነው ማለት 11 እና 12 ክፍልን ብቻ ነው ለኢንትራንስ የተፈተንኩት። እናንተ ግን ከ9ኛ ክፍል እስከ 12 ክፍል ያለው ነው አይ ቲንክ ካልተሳሳትኩኝ የተመራችሁ የተፈተናችሁት። በድጋሚ እንኳን ደስ አላችሁ። በዚህ ቪዲዮ ላይ አሁን ዩኒቨርሲቲ ልትገቡ አይደል? ዩኒቨርሲቲ ከመግባታችሁ በፊት ብታውቋቸው ይጠቅማችኋል ብዬ ያሰብኳቸው 4 ወሳኝ የሚላቸውን ፖይንቶች ይዤላችሁ መጥቻለሁ። አዲስ ከሆናችሁ ደግሞ ዳንኤል ጌታሁን እባላለሁ። 5ኛ ዓመት የባህር ዳር ዩኒቨርሲቲ የሕክምና ተማሪ ነኝ። በዚህ ሳይድ የቀይ በተን አለች፣ እሷን ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ይችላሉ። እንዲሁም ደግሞ ይሄን ቪዲዮ እስከ መጨረሻው በመመልከት ላይክ፣ ኮሜንት እንዲሁም ደግሞ ሼር እያደረጋችሁ ለጓደኛችሁ እንድታደርሱ እላችኋለሁ ማለት ነው። ዊዛውት ፈርዘር አዱ ወደ ቪዲዮ እንቀጥል። አንደኛ ዶንት ዲሳይድ ኢን ራሽ። በፍጥነት ዲሳይድ ለማድረግ ለመወሰን አትሞክሩ ጋይስ። ይህ ነገር እኔም ስትራግል ሲያደርግበት የነበረው ነገር ነው እና ለእናንተ በጣም ጠቃሚ ነው ብዬ ስላሰብኩ መጀመሪያ ላይ ያስቀመጥኩት ይሄን ነው። ለምን መሰላችሁ ጋይስ? ዲሳይድ ለማድረግ ስታስቡ መጀመሪያ ላይ ለመወሰን ስታስቡ ሲጀመር ፍርሃት አለ ማለት ነው ከጀርባ። ይሄ ማለት ምን መሰላችሁ? ለምሳሌ የት ዩኒቨርሲቲ ልግባ ሊሆን ይችላል፣ ምን ዲፓርትመንት ልምረጥ እያላችሁ እየጨነቃችሁ ይሆናል። ፕሮባብሊ በእናንተ ቦታ በሆን ተመሳሳይ ነገር ነው የሚሰማኝ የነበረው። ነገር ግን ኢን ራሽ ሲሆን በፍጥነት ነገሮችን በችኮላ በምታደርጉበት ጊዜ ማትፈልጉበት ቦታ ትደርሳላችሁ ማለት ነው። መጀመሪያ ላይ ውሳኔ ወይም ዲሲሽን የምንለው ነገር እንዴት ነው የሚሰራው፣ ባዮሎጂካሊ እንዴት ነው የሚሰራ የሚለውን ነገር ላሳያችሁ። አሁን ለእናንተ ኬዝ ብለው ዩኒቨርሲቲ መምረጥ ሊሆን ይችላል፣ የት ዩኒቨርሲቲ ልግባ ሊሆን ይችላል፣ ምን ዲፓርትመንት ልምረጥ እያላችሁ ይሆናል። ከዲሲሽኑ ጀርባ ምን አለ? የሆነ ኢሞሽን አለ ጋይስ። ይሄ ኢሞሽን ደግሞ ምን መሰላችሁ? ሁሌም ቢሆን ፍርሃት ይባላል ሚይዛችሁ ማለት ነው። ስለዚህ እዚህ ጋር የሆነ ፊር አለ። ስለዚህ ይሄ ፍርሃት ምንድን ነው? ለምሳሌ ዩኒቨርሲቲ መግባት የምፈልገው ዩኒቨርሲቲ የት ነው ትላላችሁ? ባህር ዳር ነው ትላላችሁ። ምክንያቱም ከቤት መለየት ስለማልፈልግ ትላላችሁ። መምረጥ በፈልገው ዲፓርትመንት ደግሞ ምንድን ነው ትላላችሁ? ሜዲሲን ነው ትላላችሁ። ምክንያቱም ለምንድን ነው ሜዲሲን መምረጥ ፈልጉት? ምክንያቱም ማቴማቲክስ እና ፊዚክስ ውጤቴ ኢንትራንስ ላይ ያለው ውጤት ዝቅተኛ ስለሆነ እዚህ ጋር ብገባ ይሻለኛል ምናምን እያላችሁ ታስባላችሁ ማለት ነው። ስለዚህ እንደዚህ በምናስብበት ጊዜ ያነ ኢሞሽን ያነ ፍርሃት ሲይዘን ዲሳይድ በምናደርግበት ጊዜ ዲሳይድ የምናደርገው ነገር የማይጠቅም ይሆንና የማንፈልግበት ቦታ እንገባለን ማለት ነው። ስለዚህ ዲሲሽን በምናስብበት ጊዜ ሁሌም ቢሆን ከጀርባ ምን አለ? ፍርሃት አለ ማለት ነው። ከኔ እንድትማሩት የፈለጉት ነገር መሰላችሁ? ይኸውላችሁ እኔ ዲሳይድ ሳደርግ ለምሳሌ ሕክምና ለመግባት ሳስብ ማለት ነው ዲሳይድ እንዳደረግ ያደረጉኝ ነገሮች ምን መሰላችሁ? 2 ነገሮች ናቸው ባይዘው። አንደኛው ሂሳብና ማትስ ላይ ብዙ ጎበዝ አይደለሁም። ሕክምና ብገባ ቤተሰቦች ደስ ይላቸዋል። በእነዚህ 2 ነገሮች ምክንያት ብቻ ዲሳይድ አደረኩ ማለት ነው። እንግዲህ ያንን 7 ዓመት ሊወስድ የሚችል 7 ዓመት አክቹዋሊ አሁን ከ7 ዓመት በላይ እየወሰደብን ነው፣ ግን እሱን በላይ የሆነ ሊወስድ የሚችል ፓርት ኦፍ ዩር ላይፍ ዲሳይድ ያደረኩት ዊዝን 3 ወር በሆነ ፕሪፓሬሽን ነው። በጥድፊያ የተደረገ ዲሲሽን ነበር ማለት ነው። በጥድፊያ የሆነ ውሳኔ በምታደርጉበት ጊዜ ደግሞ ማትፈልጉበት ቦታ ላይ ራሳችሁን ታገኙታላችሁ። ተመልሳችሁ ስታስቡ ይሄ ነገር ግን የምፈልገው ነው ወይ የኔ ዲዛይር ነው ወይ ብላችሁ ስጠይቁ ሳታገኙት ትቀራላችሁ ማለት ነው። እና ይሄ ነገር ደግሞ ኢንፍሉዌንስ የምንደረገው እንደ ሂውማን ፒክቸር ሚሜቲክ ዲዛይን ይባላል። ሰዎች እኛ ኢሚቴት እያደረግን ነው ያደግነው፣ በማስመሰል ነው ለካለ ኢሚቴት እያደረግን ነው ያደግነው ቤተሰቦቻችን፣ ጓደኞቻችን። ስለዚህ እነዛ ቤተሰቦቻችን እንደዚህ ነው ብትገቡ አሪፍ ነው ሲሏችሁ ኢሚቴት ታደርጋላችሁ። ወይም ደግሞ ቤተሰቦቻችሁ ላይ አይታችሁ የሆነ ሰው እንደዚህ የሆነ ነገር አድርጎ ሲሆን ኦኬ የተሻለ ነው ብላችሁ ታስባላችሁ። ወይም ደግሞ ጓደኛችሁ ከሆነ ዲፓርትመንት ሊገባ ሲል ኦኬ ይሄ ነገር አሪፍ ነው መሰል ብላችሁ የሰዎችን እንከተላለን። የእኛን ቲክ ዲዛይር ሳንፈልግ የሰዎችን ሱፐርፊሻል የሆነ ከላይ የሆነ ነገር ፈልገን ማንፈልግበት ቦታ ላይ እንገባለን ማለት ነው። ጥያቄ አላችሁ እንዴት ነው ዲሳይድ ማድረገው? እሺ ታዲያ ገብቶኛል፣ አሁን ያልከው ነገር እየገባኝ ነው፣ ነገር ግን እንዴት ዲሳይድ ላድርግ ታዲያ እያላችሁ ይሆናል። እዚህ ካላችሁ ደግሞ ወደ ሁለተኛው ሄድኩላችሁ። አስክ ዩር ሲኒየርስ። በጣም ይሄን ነገር በምን ያክል ኢምፖርታንት ሊሆን እንደሚችል አልገባችሁም ጋይስ። ይሄ በጣም ጠቃሚ የሆነ ነገር ነውና በደንብ ስሙኝ ጋይስ። እዚህ ጋር የምታደርጉት ነገር ምን መሰላችሁ? ቴሌግራም ግሩፕ ላይ ያለ አይታችሁ ሕክምና ምን ሊሆን ይችላል ምናምን ሊሆን ይችላል፣ እሱን ቼክ እንድታደርጉ አልፈልግም። ፓርቲኩላሪ በቃ ዳይሬክትሊ ሄዳችሁ እናንተ አሁን 12 ክፍል ናችሁ። ስለዚህ የእናንተ 1 ዓመት ሲኒየር የምታውቁት ሰው ይኖራል ፕሮባብሊ ማለት ነው። ከትምህርት ቤታችሁ ሊሆን ይችላል ፍሮም ሳምዌር ኤልስ ማለት ነው። ያን ሰው ዳይሬክትሊ ኮንታክት ማድረግ ይኖርባችኋል። እናንተ ልትሄዱበት ያሰባችሁት ፓዝ አለ። ያን ፓዝ ሳምባዲ ኦልሬዲ ሂዶታል። ዲስ ሚንስ እና የእናንተ ሲኒየሮች ያልኳችሁ ማለት ነው። እነዛ ሲኒየሮች ለምሳሌ የሕክምና ተማሪ ሊሆን ይችላሉ፣ ሶፍትዌር ኢንጂነሪንግ ተማሪ ሊሆን ይችላሉ። እነዛን ሰዎች ትጠይቋቸዋላችሁ። እንደምዳልኳችሁ ግን ደግሞ ዲሲሽን መስራት ያለባችሁ በእነሱ መሆን የለበትም። ምክንያቱም በእናንተ ቲክ ዲዛይር መሆን አለበት። እነሱ የምጠይቋቸው ኦቨርቪው እንዲኖራችሁ ነው። አሁን ለምሳሌ የሕክምና ትምህርት ከ1ኛ እስከ 7ኛ ዓመት ምን ያክል ይወስዳል? እንዴት ነው ማለት በእያንዳንዱ ስቴፕ ላይ ምን ነገሮች አሉ? ምን አይነት ስትራግሎች ኤክስፔክት ታደርጋላችሁ? እንደዚህ አይነት ነገሮችን ኦቨርቪው ሲኖራችሁ ቢገር ፒክቸሩን ታዩታላችሁ።
when you see ያንን ቢገር ፒክቸር ሲኖራችሁ ደግሞ ነገር ማትፈልጉት ሆኖ ልታገኙ ትችላላችሁ ወይም ደግሞ የምትፈልጉት ኢንተረስት ሊያደርጋችሁ ይችላል ስለዚህ ያንን ነገር ደግሞ የምታውቁት ሲኒራችሁን በመጠየቅ በጣም ቀላል ነገር ነው ባይዘው ይገኝ እና ምናልባት ደግሞ ህክምና መግባት ከፈልጋችሁ እኔ በምችለው ባቅሜ ለረዳችሁ ፈቃደኛ ነኝ እሱን ደግሞ ኢንስታግራም ላይ ከታች አስቀምጬላችኋለሁ እዛ ጋር ጻፉልኝ ከዛ መልስ እሰጣችኋለሁ ማለት ነው እና ልክ መጀመሪያ ሲጀምር ቪዲዮ ምን ነበር ያልኳችሁ መጀመሪያ ላይ ዲሳይድ ስታደርጉ በፍጥነት አታርጉ በዊዝ ራሽ መሆን የለበትም በፍጥነት መሆን የለበትም ነው ያልኳችሁ አይደል አዎ ግን ደግሞ ዲሳይድ እንዴት ላድርግ አላችሁ ከዛ በኋላ ሜንቶራችሁን ቼክ አድርጉ ሲኒሮቻችሁን ጠይቁ አልኳችሁ እስቲል ግን አሁን ይሄን ነገር ሲኒሮቻችሁን ጠይቁ ሲል አንዳንድ ሰዎች ደስ ላይላችሁ ይችላል እና ይሄ ነገር ደግሞ ባይዘዊ ወደ ሶስተኛው ሄድኩላችሁ ሶስተኛው ምንድነው ኢጎ ኢዝ አወር ኢነሚ ጋይስ እዚህ ጋር ስትረስ ማድረግ ፈልጋለሁ ምክንያቱም አሁን እዚህ ጋር እናንተ ምናልባት አሪፍ ውጤት አመጣችሁ ዩኒቨርሲቲ ጆይን አድርጋችኋል እንኳን ደስ አላችሁ ኦፍ ኮርስ ግን የእናንተ ጓደኞች አሉ ምናልባት እነሱ ውጤት ሳይሳካላቸው ቀርቶ ሊሆን ይችላል በዛ ምክንያት እናንተ ኢጎሲስቲክ ትሆኑና ላይክ እኔ የተሻልኩ ስለሆንኩ ነው እዚህ ደረጃ የደረስኩት ዩኒቨርሲቲ መግባትም የቻልኩት ምክንያቱም ስለማቅ ነው እዚህ ጋር መሸወድ የሌለብን ነገር ምንድነው ሁሌም ቢሆን የህይወት ተማሪዎች ነን ስለዚህ የህይወት ተማሪዎች እስከሆናችሁ ድረስ መቼም ቢሆን ለመማር ፍቃደኛ መሆን አለባችሁ ፍቃደኛ ለመሆን ደግሞ በየጊዜው ኢጓችሁን ቼክ ማድረግ አለባችሁ ዩኒቨርሲቲ ጆይን ካደረጋችሁ በኋላ ከናንተ የሚበልጡ በጣም ኢንተለጀንት የሆኑ ሰዎች ታገኛላችሁ ትረስት ሚ ጋይስ ከናንተ የተሻለ ሰው ታገኛላችሁ ያኔ ማለት ነው እናንተ ኢጎሲስቲክ ከሆናችሁ ከዛ ሰው ለመማር አትፈልጉም ያንን ሰው ኢግኖር ማድረግ ነው የምትፈልጉት ከዛ መማር አትፈልጉም ምክንያቱም ለምን መሰላችሁ ጋይስ እኔ እዚህ ጋር አሁን ትምህርት እየተማርኩ እያለ ማለት ነው የኔ ጓደኞች ውጤት ሳይመጣላቸው ቀርቶ የተሻለ ደረጃ የደረሱ ብዙ ሰዎችን ስለማቅ ነው ሁሌም እንዳናድግ የሚያደርገን ነገር ደግሞ የኛ ኢጓችን ነው ማለት ስለዚህ ኢጓችሁን ቼክ ማድረግ ይኖርባችኋል ኢጓችሁን ቼክ ማድረግ ከቻላችሁ ሁሌም ቢሆን ወደ ዩኒቨርሲቲ ስትመጡ የተሻለ ሰው ለመሆን እንደምትችሉ እርግጠኛ ነኝ ምክንያቱም ከናንተ የተሻሉ ሰዎች ታገኛላችሁ እነሱ የምትማሩት ነገር ይኖራል ሁሌም ቢሆን ኢጓችሁን ቼክ ማድረግ ይኖርባችኋል ይሄን ነገር ስላችሁ እስካሁን ድረስ አም ሶሪ ጋይስ ምክር ነገር አረኩባችሁ አራተኛው ዘ ቤስት ነው ያስቀመጥኩላችሁ እሱ ደግሞ ምንድነው your 20s are your tutorial phase ሃያዎቻችሁ እና አሁን ኦልሞስት ምናልባት 18 19 ነው የምትሆኑት ከ20 በላይ ከሆናችሁ ኢትስ ፋይን እነዚህ እድሜዎቻችሁ የእናንተ ቱቶሪያል ፌዝ ናቸው እናንተ የእናንተን ቲክ ዲዛይር እናንተ የምትፈልጉት ነገር ሴትል የምታደርጉበት ሊሆን ይችላል ላይሆንም ይችላል እሱን ደግሞ የምታገኙት በትራይ ኤንድ ኢረር ነው ስለዚህ በመሞከር ነው ስለዚህ ይሄ ነገር እነዚህ ሃያዎቻችሁ እናንተ ነገሮችን የምትሞክሩባቸው ነገሮች ናቸው ጥሩ ነገሮች ሊሆኑ ይችላሉ መጥፎ ነገሮች ሊሆኑ ይችላሉ አታውቁም ያን ነገር የምታውቁት ሌተር ካለፈ በኋላ ኤክስፒሪየንስ ካደረጋችሁት በኋላ ነው ማለት ነው ስለዚህ ሁሌም ቢሆን ለመማር ብቻ አይደለም መምጣት ያለባችሁ ብዙ ኤክስፒሪየንሶችን ለማወቅ ከነዛ ደግሞ ለመማር ነው ምክንያቱም እናንተ እንዳልኳችሁ ላይፍ ሎንግ ለርነር ከሆናችሁ በተለያየ ፐርስፔክቲቭ ራሳችሁን ሆሊስቲክሊ ማየት አለባችሁ በትምህርት ብቻ አይደለም በፍሬንድሺፕ ብቻ አይደለም ላይክ በሌላ ፐርስፔክቲቭ ምክንያቱም ትምህርት ኢዝ ዋን ፓርት ኦፍ ኢት ፍሬንድሺፕ አለ ኮሚኒኬሽን አለ ሌሎች ብዙ ፓርቶች አሉ ከሰው ጋር መግባባት ላይክ በተለያየ ፐርስፔክቲቭ በተለያየ ዳይሜንሽን ነገሮችን የምትማሩበት ኦፖርቹኒቲ ነው ይህን ኦፖርቹኒቲ ደግሞ ቶሎ ማለት ነው ነገሮችን በመሞከር ፌል በማድረግ መሞከር አለባችሁ ዘ ኤርሊየር ቶሎ ፌል የምታደርጉ ከሆነ the better tomorrow will be ማለት ነው ምክንያቱም የተሻለ የሆነ ይመጣል ነጋችሁ ማለት ነው ስለዚህ እሱ ነው ዋናው ዓላማ ማለት ነው እና ይሄ ነገር ደግሞ በማድረግበት ጊዜ ለኔ የጠቀመኝ ማንበብ ነው በሁለት ወር ውስጥ 100 መጽሐፍትን ደግሞ ያነበብኩበትን መንገድ ማወቅ ከፈለጋችሁ እዚህ ጋር ያለችውን መንካት ትችላላችሁ have a nice one